አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንደምን ናችሁ? ደህናዊ ለምንድን ነው ማታገቢው? ብዙ ጊዜ በውስጥም እንዲህ በኮሜንትም ብዙ ጥያቄ ስለምታነሱ ነው ደህናምዬ አግብተሽ ወልደሽ ምናምን ብላችሁ በፍቅር የራሳችሁን መልካም ምኞታችሁን የምትገልጹልኝ የኔ ውዶች በጣም ነው የማመሰግነው። እንዲሁም ደግሞ ቀና አስተሳሰባችሁን፣ ቀና አመለካከታችሁን፣ ቀና ድጋፋችሁን የምታሳዩኝ ሰፖርት የምታደርጉኝ ላይክ እያደረጋችሁ ሼር እያደረጋችሁ የምታበረታቱኝ በሙሉ እጅግ በጣም አድርጌ ነው የማመሰግነው የእውነት። እና ደግሞ ጥፋት ስታዩብኝ ስህተትም ስታዩብኝ በዛው ልክ ይህን ነገር አስተካኪ፣ እንደዚህ ትክክል አይደለም፣ ይሄ ነገር ባይኖርበት እኮ ይሄ ነገር ምርጥ ነው እያላችሁ መልካም ሀሳብ እንዲሁም ደግሞ መልካም የሆነ ምክራችሁን የምትለግሱኝንም ጭምር እጅግ አድርጌ ነው ማመሰግነው። የእውነት በጣም ነው ማመሰግነው። ቤተሰቦቼ ክበሩልኝ። ምንድን ነው ደህናሜ መቼ ነው የምታገባው? መቼ ነው የምታገቢው? ለምንድን ነው ማታገቢው? አንዳንዶቹ ደግሞ ደህናሜ አግብተሻል እንዴ? አንቺ ቆመሽ ልትቀሪ ነው እንዴ? አንዳንዶቹማ ዱአም ታደርጋላችሁ። መልካም ባል ይስጥሽ፣ መልካም ትዳር ይስጥሽ። በቃ ደስ ስትሉ ግን የእውነት ታድላችሁ። እንዲህ አይነት ልብ ያላችሁ ሰዎች ከራሳችሁ አልፋችሁ ለሌሎች የምታስቡ የሌሎች ሁኔታ፣ የሌሎች ስኬት፣ የሌሎች መውደቅ የሚያስፈራችሁ፣ የሌሎች ስኬት የሚያስደስታችሁ የእውነት የልባችሁን መሻት አላህ ይሙላላችሁ። እኔ ምንም አልልም። ለምን እንዲህ ስትሉ የሆነ ቤተሰብነት የምርም ቤተሰብነት ነው የሚሰማኝ፣ የምርም የራሴነት ነው የሚሰማኝ። እና ቀናነታችሁ ይጋባል፣ መልካምነታችሁ ይጋባል። በነገራችን ላይ ይህ እንዲህ አይነት ልብ ያላቸው መቼም እኔም ስለነበርኩኝ አውቀዋለሁ። እኛ አረብ ሀገር ውስጥ የሰራን ልጆችና አረብ ሀገር ውስጥ የኖርን ሰዎች ነን። ይሄ ልብ የምርም ያለን የእውነት አብዛኛው ስደተኞች በቃ ልብ አለን፣ ግን ደግሞ እንደ አረብ ሀገር ሰዎች የእውነት ከልብም ከልቡ ሆኖ የሌሎች ደስታ የሚያስደስተው የሌሎች ሀዘን የምሩን የሚያሳዝነው ልብ የያዘ እኔ ስደተኛም ሆነ ሀገር ነዋሪ አላየውም። ሀቅ የምር ስለነበርኩም ስለኖርኩበትም እያጋነንኩኝ ሳይሆን እኔም ኖሬበት አይቻለሁኝ። የእውነት ስሜቱ ይጋባል። የሆነ ሰው የሆነ ነገር ሲሆን ከልብ በቃ የሆነ ማቃው እስኪመስለኝ ድረስ ስቅ ብዬ አለቅሳለሁኝ። መልካም ነገርም ሲሆን ለመልካምም ነገር የደስታ እንባ ማልቅሽ ያውቃለሁኝ። እና ደስ ይላል። ብቻ ይሄ ልብ ደስ ይላል። እዚህ ስንመጣ እኮ እናጠዋለን። ሀቅ ኢትዮጵያ ስንመጣ ከዛ ከማህበረሰቡ ጋር ተጋጭቶ ነው መሰለኝ ይጠፋብናል። እኔ አሁን ገና ስለሆንኩኝ ነው እንጂ በሂደት ምክንያቱም ሆነው እንደዚህ አይነት ልብ ኖሯቸው እኔ ቆይቼ ስመጣ ያጣውባቸውን ሰዎችም አይቻለሁ፣ ጠፍቶባቸውም አይቻለሁ። ግን የእውነት በጣም ልባችሁ የሚያስቀና ነው። መልካምነታችሁ የሚጋባ ነው። ይህ የኔ ቤተሰቦች እኮ የሚያስብል ነው። መልካም እንዲህ አይነት መልካም ሰው አለ እንዴ የሚያስብል ነውና መልካምነታችሁን አትጡት። በጣም ነው ማመሰግነው ስለ መልካም አስተሳሰባችሁ፣ ስለ መልካም ምኞታችሁ እጅግ አድርጌ ነው ማመሰግነው። እና ዳኒ ለምንድነው ማታገቢው? ለምንድነው ያላገባሁት? እንዲህ ብላችሁ ብትጠይቁኝ ሰዎች ግን ባሎቻችሁን ልድሩኝ ነው? ወድብሽን ልድሩኝ ነው? ወይስ እኔ አለማግባት አስጨንቆሽ ነው? ወይስ እኔ ባሌን መደበቅ ያሳስቦሽ ነው ልበል? አላኩል ሀልን እዚህ ጋር እንደምታዩት ክስክስክስክስክስ ምለው እዚህ ጋር ለመጀመሪያ ቀን እኔ ቤት ጥቁር እንግዳ መጥቶ ለመጀመሪያ ቀን ሳይሆን ይመጣል ኦልዌይስ፣ ግን የመጀመሪያ ቀን ነው እኔ ጋር ያደረውና እስቲ ወጣ ብለን በር ላይ ሆነን በረንዳ ላይ ሆነን መልካም ትዝታ ያለው አይነት ቁርስ እንብላ ብለን በቃ ያላ እንደ አቅቢቲ በድህነታችን ባለን ነገር እንደዚህ በቃ ደስ የሚል ቀን እናሳልፍ ብለን ነው እንግዲህ ይኸው ቤቴ ላይ ለመጀመሪያ ቀን ነበር ያደረ ወንድምየው። የእውነት ያኛው ወንድሜ ሁሌም ታዩታላችሁ፣ አብሮኝ ነው እንግዲህ ብዙ ሰዓት እዚህ ነው ከኔ ጋር ይሆናልና ይሄዳል ይመጣል። ግን ያው ባይቀመጥም ዞሮ ግን ከኔ ጋር ያለው ማለት ይቻላል። ኤኒታይም ምንም ነገር ፈልጊና ብለው ብደውልለት እዚሁ ይደርሳልና ብቻ ያኛውን ወንድሜን በደንብ ታውቁታላችሁ። ይሄኛው ደግሞ የጥቁር ቆንጆ የኔ ባርች የኔ ውድ ወንድም ሚሊ ይባላል። እሱ ለመጀመሪያ ቀን ነው እኔ ቤት ያደረውና በቃ እስቲ ቁጭ ብለን ስኳር እየሰረቀኝ ነው በነገራችን ላይ
ካሜራ ፈጽሞ አይፈልግም። አትቅረጪኝ፣ ከፈለግሽ ራስሽን ተቀረጪ ምናምን ብሎኝ ነበር። አሁን እየቀረጽኩት እንደሆነ አያውቅም። ምክንያቱም አስቆሚዋለሁ፣ እየቀረጸ አይደለም ቆሟል ብዬዋለሁ እና በቃ ተሸውዶልኛል። ግን ቀርጭ ያለሁኝ ያው ቀርጬ ቁርሳችንን ልንበላ እዚህ ጋር ተፍ 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 እያልን ነው። ቁርስ እያዘገጃጀው ነው። ቅድም እንዳያችሁት ደግሞ እየሰራራዊ ነበረ እና እዚህ ጋር ቆንጂዬ የእህትና የወንድም ጊዜ ለማሳለፍ ቁርሳችንን ሰርተን፣ ሲስተርም እንደዛው ነው። ካሜራውን አትፈልገውም፣ አይፈልጉትም። ባይዘዌ ትንሽ ያኛው ወንድሜ ነው የሚዳፈረው። አይታችሁት እንደሆነ ትንሽ እሱ ይዳፈራል። ቲክቶክ ምናምንም ስለሚሞክር እሱ ይዳፈራል። ሌላው ማንም አይዳፈርም እኛ ቤት ካሜራ። እኔና ሙለር ነን ትንሽ ፈጠጥ ፈጠጥ የሚያደርገን። እኔ ራሱ በግድ ነው የተላመድኩት። እንደምታውቁት በጣም እሽኮርመም ነበረ። በህግ አምላክ አታስታውሱም? በጣም እሽኮረመም ነበረ። ካሜራ ፈራ ነበር። እናንተ ናችሁ የልብ ልብ ሰጣችሁ ትቺ ያለሽ ጎበዝ፣ ሞክሪ፣ ጠንክሪ ምናምን ብላችሁ ነው። ያው አሁን ላይ የካሜራ ፍርሃት የለብኝም፣ ግን በራሴ ቦታ ላይ ነው እንጂ ሌሎች ጋር ሲሆን እኔ አሁንም ስቲል በጣም የሆነ ፈሪነት አለብኝ። ድፍረቴ ይጠፋብኛል ምናምን ካሜራ ፊት ስቀርብ። ግን ትንሽ አሁን እየተዳፈርኩ ነው። ወይ ደግሞ ቪዲዮውን ቀርጬ ከዛ በኋላ ኦዲዮ ቮይስ ኦዲዮ ስቀዳ ኦዲዮ ሪከርድ ማድረግ ምናምን እንደዛ ከሆነ በቃ በድፍረት ምናምን ነገር ቪዲዮ ሰራለሁኝ። እንደዛ ጀምሬያለሁኝ። ለምን ልክ ካሜራ ስከፍት ማውራው የሚጠፋብኝ ነገር አለ፣ ሀሳብ የሚበተንብኝ ነገር አለ። ያ ነገር ስላለ እንደውም እንደዚህ ቮይስ ሪከርድ በጣም አሪፍ ሆኖልኛል። ድፍረቴንም እየጨመረው መጣ ምናምን ነገር እና እዚች ጋር እንደምታዩት ደግሞ ይኸው ብልት ብልት ማድረግ ላይ ነን። በስሱም ቢሆን የተካበደ ነገር ባይኖርም ዳቦ በቃ ዳቦ በሻይም ቢሆን ግን ጥሩ የእህትና የወንድም ጊዜን ያሳለፍ ነው። እዚሁ እየበላ እንዳለ ደግሞ ሲስተር ነበረ። ሌላኛዋ ሲስተራችን ደውላለን ነበር። ስደውልልን ቪዲዮ ደዊ ማሳይሽ ነገር አለ ምናምን ነገር ብያት ቪዲዮ ደውላ በጣም ብዙ በቪዲዮ በአካል የሌለችዋ ሲስተራችን ጋር በቪዲዮ አንድ ላይ ያለነው ደግሞ አንድ ላይ ሆነን ጥሩ ጊዜ ጥሩ ሰዓት ነበረ። ጥሩ የቁርስ ሰዓት ነበር ያሳለፍ ነውና አሁንም ላይክ እያደረጋችሁ እንደምትተባበሩኝ አስባ ማለት እማጸናችኋለሁ ልበል እና ለመልካም ምኞታችሁ በድጋሚ እጅግ አድርጌ ያመሰግናለሁ። ወይም በሰው ሀገር ላይ ያላችሁ ለረጅም ዓመት ርቃችሁ ከባላችሁ፣ ከትዳራችሁ፣ ከቤተሰባችሁ፣ ከእህት ወንድማችሁ፣ ከእናት አባታችሁ ርቃችሁ ለረጅም ሰዓት ሰው ሀገር ላይ ያላችሁ እናንተንም በሰላም ለሀገራችሁ አብቅቷችሁ ጥሩ የቤተሰብ ጊዜ ከቤተሰቦቻችሁ ጋር፣ ከትዳራችሁ ጋር፣ ከልጆቻችሁ ጋር፣ ከባሎቻችሁ ጋር፣ ከእናት ከአባታችሁ ጋር፣ ከወንድም ከእህቶቻችሁ ጋራ መልካም ጥሩ ትዝታ ያለው ትውስታ ያለው ጊዜ እንድታሳልፉ ምኞቴ ነው። የምሬን ነው ምላችሁ። ብዙ ሰዓት እንደዚህ አይነት ነገሮችን ሳይ እዛ ሆኜ ወይኔ እኔ መቼ ነው ሆኖልኝ ሀገሬ ገብቼ እንደዚህ ከቤተሰቦቼ ጋራ ምንም ባይኖር በቃ ምንም ባይኖር ለምን አንድ አይላንድ ውሃ ይዘን ቁጭ ብለን አንጫወትም? ግን ጥሩ የቤተሰብ ጊዜ እንዲህ ከእህት ወንድሞቻችሁ ጋር ሆናችሁ ያለውን ማዕድ ተካፍላችሁ ያለውን ነገር ሼር ተደራርጋችሁ መኖር በጣም ደስ የሚል ስሜት አለውና እንዲህ አይነት ነገር ሳይ ወይኔ ቀን መቼ ነው ነበረ መንፈሳዊ የሆነ ስሜት ይሰማኝ ነበርና አልহামዱሊላህ እኔንም ለዚህ ላበቃኝ ይሄን እድል ለሰጠኝ አላህ አልহামዱሊላህ ረብል ዓለሚን። እናንተም ስደት ላይ ያላችሁት የራሳችሁ ቀን መጥቶ ያሰባችሁት ያቀዳችሁት ተሳክቶላችሁ እንዲህ አይነት ቀኖችን እንድታዩ እንዲህ አይነት ጊዜዎችን እንድታሳልፉ ምኞቴ ነው። የምሬን ነው ምላችሁ። እጅግ አድርጌ ነው ማመሰግነው ስለምታበረታቱኝ። ቻው